My family. What's እንካ ሰላም ትያ በምን ትያ በገንዘብ ምን አለ በገንዘብ አንተ ገንዘብ የለህ ምን አገባ ቻላ ሚና ለኔሁ ቻላ ሚና ለኔሁ ሙንጉ ለኔሁ ለድስካ ዛሪንካት መንገዳች ያለው መንገዳ የጠራው ለው አንተ ያማት እንጨቱን ስንት ብለሽ ነው 400 100 ብር ያዋጣሻል ወይ ወንድሜ እነዛ እንኳን አያዋጣኝም ቁጭ ብለሽ ትያለሽ እንጂ ማንንም አይገዛሽ በጣም እኮ ድካም ስላለው ነው ባይሆን 100 ብር አስተያየት ላድርግልክ የሚያዋጣሽ ከሆነ ያዡና እንዲካሎነ ቻው ባሮቼን ቤት ከምገባ እንደ ነገሩ ሸጭልኝ ና በቃው ሰለውና አቤት ምን ነበር እንጨቱን መግዛት ፈልገን ነበር ገዝቷለሁ እኮ እኔ አንተ ሳትሆን እሷ መልስ ትስጥ እንደገዙ ሰገራቸው ወይ ወንድሞቼ በጣም ይቅርታ ከናንተ በፊት እሱ ሲያወራኝ ነበር በስንት ልሽጭለት 100 ብር ጥሩ እኛ በ500 ብር እንገዛሻለን አንተ ያማል እንዴ 100 ብር ልገዛው ተስማምቻለሁ የሚያመማ አንተ ነህ አንድ ሴት ይሄን እንጨት እዚህ ለማምጣት ዳገት ወጣ ቁልቁለት ወርዳ ብዙ ድካም አይታ ስለዚህ ድካማቸውን ያገናዘበው ዋጋ ነው መስጠት ያለብን የሰውን ዋጋ ታሳነስ ሌላ ነገር እንኳን ማድረግ ባንችል በዚህ እንኳን በእውነት በጣም ይቅርታ የእናንተ ንግግር ብዙ ነገር አስተምሮኛል አመሰግናለሁ ሁዳዴ ሲገባ ሚስቴ ቁርስ አትበላ ክለብ ነው የምትለው ቤተክርስቲያን ብላ አይ ግጥም አንቺ እኮ የተባረከ የተቀደሰ ማዕድ አድርግልን አሜን ማን ነው ሰላም እንዴት አላችሁ ኮረኔል አንተ ሰውዬ 10 ሰዓት አልነበር እንደ ይመጣል ያልከው ምን እባክህ ማርፈድ እኮ የስንፍና ምልክት ነው በጊዜ ልምጣ ብዬ እኮ ነው ይልቅ ምንድነው የምበላው ናስቲ አብረን እንብላ አረንካንካ ይወል ብላ ይኸው አሃ በቅቶ ነው አይ ደጋረክ አይ እኔማ አሁን አንደኛዬን በማደጎ ወስጄ አሳድጋለሁ ምንም ማድረግ አልችልም በቃ አይ እሱማ ጥሩ ሀሳብ ነው እንትን ባልሰራልህ ምን አለ ትለኛለህ ቆይ ይሄ አሳማ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም በቤቴ ድፋት አለብኝ እሱ ጸጥ ነው ማለት ነው ኮረኔል አይደለም ጎሽ አስቼ ልክ ሰዓቷ ላይ ነው የደረስከው ልበላ ስል ኦን ታይም ና ተቋድሰን እንብላ ኢትዮጵያዊነት እኮ ፍቅር ነው ና ኧረ ዛሬ ሳልበላም ምን ማለት ነው ደግሞ እሱ አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ አይ እኛም ቤት ተጠራጠረዋለህ ማለት ነው አበላ በፍጹም እንደዛ ማለት አይደለም ግን አልበላም በቃ ጠግቤያለሁ ዛሬ አታስገድደኝ ኧረ ተው እናንተ ሰዎች በእህል አትጣሉ ይሄን ያጣ ስንት አለ እኮ እንደውም አምጣ አባዬ እኔ እበላዋለሁ አምጣው እንደውም በጣም ጥሩ እሱ ይብላው ስጠው ለሱ ስጠው አትበላም አንተ ለአንተ እዛ ሽሮ ተቀምጦልሃል እሱም ብላ ይሄ ለእንግዳ የቀረበ ነው ችግር የለም ምን እኔ ማለት እሱ አይደለም ስጠው ችግር የለም እንካ እንደውም ብንካ ብላ እንዴ ደግሞ የሌለ እርቦኝ ነበር የመጣው ታውቃለህ አባዬውን በሞቴ አንድ ዳጉርሱ ና ማ ኧረ እኔ በቃኝ እኔ ጠግቤያለሁ እግዚአብሔር ይመስገን ፍቅራችሁ ሲያስቀና እንደው አጉረሰው ጉረስ እንጂ ኮረኔል ጉረስ እንዲማ አትረኝ እንደው በሞቴ እንደው ኧረ ጉረስለት እጁን ዘርግቶ ኧረ አይደለም አሲ እንደሱ ስታስቀኑ ስሚ ሳትሰላች ስሚኝ እንደ ዛሬ አወዛጋቢ ህልም አይቻላቅ ሱሪ ላይ ፓንት ደርቤ መድረክ ላይ ቆም ያለውኝና ማአት ህዝብ ነው ከስር ያለው እያጨበጨቡልኝ ነው ምንም አልገባኝም ተገትር ያለውኝ እኔ ከዛ የህንዱ አክተር ሻሩክ አለ አይደለ በስሎ ሞሽን እየሮጠ ሻርፕ ይዞ ወደኔ እየመጣ ነው ከዛ ይዘው ዘላለም አለሙን አይሰለቸውም እንዴ ሻርፕ ይዞ መሮጥ ምናምን ብዬ ካጆ ለኒድና ፈልግ ጅላጅል ምናምን ብዬ ዞር ስል ከመኔው ደርሶብኝ ከኋላ በሻርፑ ጥምጥም አርጎ አንገቴን እንዳነቀው
እኔ በቃ ልሞት ነብስ ውጪ ነብስ ግቢ ላይ እኔ በዚህ መሃል ኮሜዲያን ቶማስ ኬት መጣ ሳልለው ሃይጌ ሃይቤ ሀቀጥ ሲነለው ማስመሳዮች ነን ሁላችንም አለና በጥፊ ሲያጠናግረው ሻሩክ ለቀቀኝና ተዘረረ። ከዛ እኔ ፈረጠጥኩት ነው ይልሽ። ከዛ ሮጬ የሆነ ራንደም ክፍል ለመደበቅ መግባቴ ነው እኔ። ከዛ ከኔ ቀድሞ እንዴት እዛ እንደደረሰ አላውቅም። ሻሩክ ከማማ ዝናሽ ጋር እጅ ለእጅ ተያይዘው በአሊያ ሽምብራ በሚለው ዘፈን ቃውታ አድርገው እየጨፈሩ ነው። ጭራሽ አላዩኝም ሁላ። ከዛ ደንግጬ ፍርጠጣውን ተያያዝኩት። መንገድ ላይ ማንን አገኛለሁ? ጀማል የሰፈራችን ባለሱቅ አለ አይደለ? ደህና አድርጎ በኩርኩም ካናወዘኝ በኋላ እዳሽን ክፈይ ብሎ ሮጦ አልሄደም። የሌላ ሆድ ብሶኝ በቃ ቁጭ ብዬ እያለቀስኩ ነው። ከዛ ክራሽ ያለ አይደለ ናቲ መጣና አድርጎ ሲስመኝ በቃ ደስ ብሎኝ ማለት ነው። በጣም ደስ ብሎኝ ማለት ነው። የእውነት ነበር ይመስለኝ። እውነት ስነቃ ራሱ ተናደድኩ። ከዛ ቁጭ በል ስለው ትዝ ይለኛል። ከዛ አይ አልቀመጥም ይሄ ልሰጥሽ ነው የመጣሁት አለና የሆነ ካርቶን ሰጥቶኝ ሄደ። ከዛ ካርቶኑን ክፍት ሳደርገው የሆነች ጥቁር ድመት ወጣች ከካርቶን ውስጥ። ከዛ ወዲያው እግሬ ላይ ማስታወክ ጀመረ። ሻታውን አየዋለሁ። ሻሩክ ቅድም ሊያንቀኝ የሞከረበትን ሻርፕን ያስታወከችው ለካስ። ከዛም ከፍ ብዬ እያልኩ እየጮኩኝ አንድ ሱፍ ያረገ ፈረስ እየሮጠ መጣና አይዞሽ አይዞሽ ይለኛል። ብድግ ነው ያልኩት ከእንቅልፌ። አንቺ ምን አይነት ጉድ ነው?